ያቸው በእናታችሁ ያቸው ሶስቱ ማለት ነው ሴቶች እዛ ጋር ሊቀመጡ ነው። መሀል ላይ ያለችው በቃ በራቁቷት ማለት ትችላላችሁ። እዛ ጋር ዳር ላይ ያለችው ተቀምጠች በራቁቷ ማለት ትችላላችሁ። ተቀምጠች ወደ ውስጥ እየገባሁ ነው እንግዲህ መቅረጥ ይቻላል ስለተባለ ነው እንጂ ባሳያችሁ ደግሞ እኮ በሩ ላይ እንደው ጭራሽ ተመለሱ ሴቶች ናቸው። በሩ ላይ ነው አያችሁ አላውቅም ብቻ እነዚህ ናቸው የገባሁ ነው ወደ ውስጥ። ሰላም ዩቲዩብ፣ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጠናል። የዛሬው ቪዲዮአችን የሚሆነው እንግዲህ ሸራተን አዲስ ኢንተርናሽናል ሆቴል እንሄድና ካስገቡን ወይም አያስገቡን የሚለውን ቼክ እናደርጋለን ማለት ነው። አብራችሁን ቆዩ እስከ መጨረሻው ማየታችሁ እንዳይረሳ፣ ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ። በእርግጠኝነት እኔን አታውቁም። ስሜ በረከት ይባላል። ስራዬ ስራ የለኝም። እናንተ ከረዳችሁ ስራዬ ዩቲዩበር ሊሆን ይችላል። ለምታግዙኝ ነገር በሙሉ አመሰግናለሁ። እንግዲህ ገብተናል። በጣም ነው የሚያስፈራው። እዛ ቼኪን ምናምን ትደረጋላችሁ። እንደ ኤርፖርት ነው በቃ ቼኪን ምናምን አደረጉን። ከዛ በኋላ ጨረስን፣ ያን ሁሉ ነገር ጨረስን። ከዛ ገባ በቃ እዛ ውስጥ ስትገቡ የሀብታሞች መናኸሪያ ያሉት የሀብታሞች መናኸሪያ በጣም ግራ ያጋባ ዋናው ቦታ እየሄድን ነው። ሚሊዮንን እንሰማለን። እንግዲህ ስንት ብር እንደሚሉ እንሰማለን። 300 ብር ካሉ ደስ ይለኛል። ገብቼ ዋኘት ብዬ እመጣለሁ። እንመለከታለን። ብቻ ተከታተሉ። ጠይቃታለሁ። ጆም ከቀረጸ እሺ ካለችኝ መቅረጽ ይቻላል ካለችኝ ወይም ደግሞ እንትን ካለችኝ ጆም ዝም ብዬ ከቪዲዮ እንዲያርጊ ለመቅረጽ ሞክራለሁ። ተከታተሉ። ይኸው እንደምትመለከቱት ደርሻለሁ። መዋኛው ቦታ እዚህ ጋር ነው። ደርሻለሁ። ዋናው ገና ያለው እስቲ ከተፈቀደ እንገባለን፣ ካልተፈቀደ ግን ምንም ማድረግ አንችልም። መግባት ስንት ነው? 1500 ለዋና የዋና ዋጋ ነው። 2000 ብር ከምከፍል ራሴን ባጠፋ ይሻላል። 2000 ብር አለች ለህፃናቶች 1500 ብር አለች። ያው ወክ እያደረኩ ነው እንደምትመለከቱት። እዚህ አካባቢ ክብ ውስጥ ነው ያለሁት። እንደምትመለከቱት እየሄድኩ ነው ያለሁት። ትሽካ ደቅን በልና አሳያችሁ። ተቀምጫለሁ እንግዲህ እንደምትመለከቱት ሸራተን አዲስ ነው ያለሁት። ሸራተን አዲስ ነው እንግዲህ 2000 ብር ያለችኝ። 2000 ብር መዋኛ ማድረግ አይቻልም እንግዲህ በቃው መጣ መሰለኝ ያስወጣኝ እንዲያው አረን ወደ ውስጥ እየገባን ነው እንግዲህ ይታያችሁ አላውቅም። ብቻ ግን እዚህ ጋር ፎቶ እየተነሱ ነው ያሉት። እንደምትመለከቱት እዚህ ጋር ፎቶ እየተነሱ ነው ያሉት። ወደ ውስጥ እየገባው ነው። ተከታተሉ። የሆነ ቦታማ መቀመጥ አለብኝ። የሆነ ቦታ ልቀመጥና ከዛ በኋላ አሳያችኋለሁ። ተመልከቷቸው እንግዲህ ተቀምጫለሁ። ተመልከቷቸው እነሱን ሴቶች፣ ሶስቱ ሴቶች ይመጣው ተቀመጡ። እንደምትመለከቱት እዛ ጋር መሀል ላይ ያለችው በቃ በራቁቷ ነው። ዳር ላይ ያለችው ተመልከቱት። እንደምትመለከቱት በራቁቷ ማለት ትችላላችሁ። ባይ ባይ። እንግዲህ ሸራተን አዲስ ጨርሻለሁ። ሁሉንም ነገር ጨርሻለሁ። ሁሉንም አይቼ ምናምን ጨርሻለሁ። እንደተመለከታችሁት ይሄን ይመስላል። እዚህ ጋር አንድ ፎቶ እነሳለሁ እና ይሄን ይመስላል። በጣም ደስ ይላልም እንትን ይላልም። በቃ ምንም እላችሁ አልችልም። ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እንገናኛለን። ይመቻችሁ።